አንተ ነህ የኔ ልጅ ደግሞ እንደዛ አይሆንም። እግዚአብሔርን እያስፈራኝ ነው። ወደዛ ዞር በል ምንድን ነው? አይ አሁን ቀለድክ ዞር በል። እንደውም አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ጃሟል እንደ ልጅ በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ ልለምንህ፣ በምትወደው አምላክ ልለምንህ። እግዚአብሔርን ምን ታደርጊያለሽ መሰለሽ? ልቀቀኝ! ወይኔ ጉዴ! እናቴ እናት አንቺ ስርዓት ይኖርሽ እማ። ሰላም 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 ሰላም! ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም እንላለን። ከዛ ሩታ የምትለይን ነገር በዛው አጋጣሚ ማየት እፈልጋለሁኝ። ያው በዚህም በዛም ሆነ እና ሩታ አብረን ሆንም አልሆንም እሷ ግን እንዲከፋትና እንዲደብራት አልፈልግም፣ የትኛውም አጋጣሚ ማለት ነው። እና በዚህ ታይም ደግሞ ሞር እንዲከፋት አልፈልግም እና ከጎኗ ለመሆን እሞክራለሁ። እስኪ ዛሬ ምን እንደምትለኝ እኔን ለማየት ጓጉቻለሁ። ውጣልኝ ትለኛለች፣ ታስፈራራኛለች፣ ታስደነግጠኛለች። የሚሉትን ነገሮች አብረን ነው የምናየው። እስካሁን ድረስ ከልጅሽ ጋር አብረሽ ተኝተሻል፣ አሁን ግን ከኔ ጋር ነው መተኛት ያለብሽ፣ ናፍቀሽኛል ምናምን ነው ብላት እና የምትለኝን ነገር ለመስማት እኔን ጓጉቻለሁ። አሁን ቀጥታ ወደዛ ነው የምንሄደው። አብራችሁ ሆኑ። ይህንን ቪዲዮ ከመጨረሻዊ ከወደዳችሁ ደግሞ ሁላችሁም ላይክ በማድረግ ግለጹልኝ። በጣም ወዳችኋለሁኝ። እንግዲህ ፋሚሊዎቻችንን ደርሰናል። ቤት ለምቦሳ ነው አይባልም ለካ። እንኳን ማርያም ማረችሽ፣ እንኳን ማርያም ማረችሽ። እንዴት ነሽ? ምርን ያስደነግጥሽ? ደህና ነሽ? እንዴት ነሽ? ፈጣሪ ይመስገን። እንዴት መጣ? እንዴት መጣ? አትደውልም? በመኪና መጣሁ እኮ። አትደውልልኝ ወይ? አሁን እኮ በቃ አንቺ ቤት የኔም ቤት ሆኗል። ምንም የሚከብድ ነገር የለም። የምሬን እኮ እኔም የምሬን ነው። ምን አጠፋሁ? ሁሌ እየደወልኩ መምጣት አለብን። እናቴ የለች እኮ። እናቴ የለች ሳሉ የምርሽ ነው? የት ነው ያለችው? ድምጻቸው አይሰማህም? የምር ጓሮ ናቸው፣ ስራ እየሰሩ ነው እኮ። በቃ ስራ እየሰሩ ከሆነ ቶሎ ቶሎ አግኝቼሽ ምናምን። በእርግጥ ዛሬ የመጣሁበት ምክንያት እንኳን አግኝቼሽ ለመሄድ አይደለም። ደህና ነሽ? እንዴት ነሽ? አምሮብሻል። አራስም ደግሞ አትመስይም። ውበቱ ደፍቶባታል እንደምታዩት። እስኪ ቁሚ። እንዴት ነው ቦርጭ ምናምን ጠፋ? የለም ጋይስ፣ የወለደችም እሷ በየአመቱ ትውልድ ነው የሚያስብለው። የምር በየአመቱ ውለጊ ነው የሚያስብለው። የቀለድክ ነው? የቀለድኩ አይደለም እውነት። በ6 ወር ይቻላል፣ በ6 ወር ልክ አይቻልም። በየአመት እናከታትለዋለን። አለቀ። ከዛ አይሻልም? ይልቅ አታስጨነቀኝ። ዛሬ ትመጣለች ወደዚህ ከወጣች። ዛሬ እዚህ ነው ማድረው። ምተኛውም ጠጋቢ ያለኝ ወደ መኝታ አርገባለሁ። እናት እዛው ወደዚህ እንደተጠጋ ሲጀመር አንደኛ ልጄን ላይ ነው የመጣሁት። ሁለተኛ ደግሞ ጊዜ እንደዚህ ቆይ እዛው እንዲ አንዴ እዛው ቆም። አልቆም ቆመ ሆይ እንዴት ነሽ? ተነስ። አትወጣም ከሆነ ትጠጣለህ። እየተሰራልኝ ደህና ነሽ? ምን ትጠጣለህ? ውጣ እንጂ እናንተ እናት የለች። እጠራታለሁ። እሺ አባዬ ብዬ ነው የምጠራው። ቋርፊሽ ተቀመጫ። አሁን ምን እንደምታደርጊ ታውቂያለሽ? እዚህ ውስጥ ላይ ልተኛ ነው። ከዛ አብረን ነው ዛሬ የምናድረው ማለት ነው። ለምን አብረን ከተኛን ትንሽ ስለቆየ፣ አንደኛ ነገር ናፍቀሽኛል፣ ሁለተኛ ነገር እዚህ ማደር ፈልጋለሁኝ። በእውነት ነው? አዎ። እስቲ ምን ነው ዛሬ እንዴት ታወስኩ? ማለት እንዴት ታወስኩ? እንዴ ሁሌም እኮ ፈልጋለሁ፣ ግን ያው ከማዛሽ በደንብ እስክንግባባ ምናምን ነበር። አሁን ማሚም ስለተግባባዋት ምንም የሚያስጨንቅ ነገር የለም። ቢቢላ ነው በሳሙ እስኪ አንዴ እግርሽን። ይኸውልህ አንተ እዚህ ከፀሐይ እየመጣ ልጁን በሽታ ላይ ትጣልብኝ እባክህ። የኔ ይበቃሃል። በሽታ ላይ እያልሽኝ ነው? እኔ ይበቃሃል እኮ ማለት እኔ በሽታ ነኝ
እዛ ፀሐይ ላይ ውለህ ስንት ሰው አግኝተህ ምናምን በቃ እኔ ከልጄ ጋር ነው የምውለው ማድረው። ማንም ሰው አያገኘኝም። ገባ? ስለዚህ ልጄ ላይ በሽታ ልጄ ላይ እኔ መብታለኝ አለ። እንደውም ከዚህ በኋላ አንቺ ውጭ ትዞሪያለሽ ያለሽ፣ እኔ ከልጄ ጋር እዚህ አድራለሁ ማለት ነው። ከዛ የሚፈልገውንም ነገር ሰጠዋለሁ፣ አጠባዋለሁ። አታም ይጠበዋል፣ ችግር የለም። ለምን ወተት እገዛለታለሁ፣ በወተት ማለት ነው። ዞሮ እባክህ መዞር ትችያለሽ። አሁን ደግሞ የሚጠራ 15 ቀን መጨረሻ መውጣት ትችያለሽ። እኔ እያለሁ ቤት ነው ለአንቺ የሚመጣውን እየበላሁ እየጠጣሁ በሬ ያክል ይወጣሉ ማለት ነው። ዙሪያ ነው እውነት እንጣላለን። አይ እንግዲህ አንተ አታብዛው እሺ። ምንድን ነው አትጨማለቅ። ቢያንስ ትንሽ ሰዓት ወደዛ አየሪንካህ አንተ ለልጁ አታስብም እንዲ አታጨቃጭ። እኛ እናቱ ለ20 ለ30 ተከበን ያደግነው የራሱ ጉዳይ እሱ አንተ ነህ። የኔ ልጅ ደግሞ እንደዛ አይሆንም። እግዚአብሔርን እረፍ። ስነስርዓት ነው ምን ይዞ ነው እያስፈራኝ ነው። ወደዛ ዞር በል አንተ። ጌታ ንረፍ፣ እግዚአብሔር ንረፍ። ምንድን ነው? አይ አሁን ቀለድክ። ዞር በል። እንዳውም አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ያሟል እንዴ? በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ ልለምንህ፣ በምትወደው አምላክ ልለምንህ። ፀሐይ እሺ እኮ ትንሽ ወደዛ ራቅ በልና ትንሽ ነፋስ ይንካህ። والحب جاني